በዚህ ጫጫታ በበዛበት ዓለም ውስጥ ዝምታ እንደ ድክመት የሚቆጠርበት ጊዜ ላይ ደርሰናል። ካልጮህን ያልተሰማን፣ ካልተከራከርን የተሸነፍን ይመስለናል። ነገር ግን እውነታው ከዚህ በተቃራኒ ነው። ዝምታ ባዶነት ሳይሆን ታላቅ መልስ ነው። ዛሬ ስለ ዝምታ ዋጋ ከመግባታችን በፊት አንድ አስገራሚ እውነት ልንገራችሁ። በእንግሊዝኛው ሳይለንት እና ሊስን የሚሉት ቃላት የተሰሩት ከተመሳሳይ ፊደላት ነው። ሳይለንት እና ሊስን። ይህ በአጋጣሚ የሆነ ይመስላችኋል? በፍጹም። ዝም ሳይሉ ማዳመጥ አይቻልም። ሳያዳምጡ ደግሞ ጥበብን ማግኘት አይቻልም። ዛሬ በዝምታ ውስጥ የሚገኙትን 3 ታላላቅ ዋጋዎች እናያለን። በተለይ ሁለተኛው ነጥብ በማህበራዊ ህይወታችሁ ላይ የሚፈጥረው ለውጥ አስገራሚ ነው። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው የዝምታ ዋጋ ከኃጢአት መጠበቁ ነው። ጠቢቡ ሰለሞን በምሳሌ 10:19 ላይ በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም፣ ከንፈሩ የሚገዛ ግን ብልህ ሰው ነው ይላል። ለምንድን ነው ቃል ሲበዛ ኃጢአት የሚበዛው? ምክንያቱም ንግግራችን በረዘመ ቁጥር ትኩረት ለመሳብ ስንል ነገሮችን ማጋነን፣ ውሸት፣ ሰዎችን ማሳነስ፣ ሐሜት ወይም ራሳችንን መካብ፣ ትዕቢት እንጀምራለን። ብዙ ጊዜ ከተናገርን በኋላ ለምን እንዲህ አልኩ ብለን የምንጸጸተው በዝምታ ማጣራት የሚገባንን ነገር በቃላት ስላፈሰስነው ነው። አንድ ወሬ ለሰው ስታወሩ ወሬው ጣፋጭ እንዲሆንላችሁ የሌለ ነገር ጨምራችሁ ታውቃላችሁ? ያቺ የጨመራችኋት ትንሽ ነገር የሌላውን ሰው ስም ልታጠፋ ትችላለች። ዝምታ ግን ማጣሪያ ፊልተር ነው። ከመናገራችሁ በፊት ዝም ካላችሁ ቃላቶቻችሁን መምረጥ ትችላላችሁ። ዝምታ ማለት መናገር አቅቶን መሸሸግ ሳይሆን ቃላቶቻችን ዋጋ እንዲኖራቸው ማድረግ ነው። ሁለተኛው ነጥብ እጅግ በጣም አስፈላጊ ነው። ዝምታ ቁጣን የማብረድ ኃይል አለው። ምሳሌ 15:1 ለስላሳ ምላስ ቁጣን ታበርዳለች ይላል። በስነ ልቦና እይታ ወይም ደግሞ ሳይኮሎጂ አንድ ሰው ሲጮህብን አእምሯችን ፋይት ኦር ፍላይት ተዋጋ ወይም ሽሽ ወደሚለው ስሜት ይገባል። በዚህ ሰዓት አብረን ብንጮህ እሳት ላይ ነዳጅ እንደመጨመር ነው። ነገር ግን ያ ሰው እየጮኸ እናንተ ዝም ስትሉ ለዚያ ሰው አእምሮ ሾክ፣ ድንጋጤ ትፈጥሩበታላችሁ። የእናንተ ዝምታ የኔ ሰላም በአንተ ጩኸት አይታወክም የሚል መልእክት ያስተላልፋል። ዝምታ የደካማ ሰው ምልክት አይደለም። ጩኸት ግን ራስ መቆጣጠር ያቃተው ሰው ምልክት ነው። ጠንካራ ሰው ማለት ስሜቱን ሳይሆን ቃሉ የሚመራው ሰው ነው። በሚቀጥለው ጊዜ አንድ ሰው ሲቆጣባችሁ ለ10 ሰከንድ ዝም በሉ። ያኔ የሁኔታው ጌታ እናንተ ትሆናላችሁ። ሶስተኛውና ዋነኛው ዋጋ ዝምታ የእግዚአብሔርን ቋንቋ መሆኑ ነው። መዝሙር 46:10 ዝም በሉ እኔም አምላክ እንደሆንኩ እወቁ ይላል። እግዚአብሔር በጩኸትና በግርግር ውስጥ ብቻ የምንፈልገው ከሆነ እንስተው ይሆናል። ነቢዩ ኤልያስ እግዚአብሔርን በነፋስ በምድር መንቀጥቀጥና በእሳት ውስጥ አላገኘውም። ያገኘው በቀጭን የዝምታ ድምፅ ውስጥ ነው። ዛሬ በሕይወታችሁ ለሚመላለሱ ጥያቄዎች መልስ ካጣችሁ ምናልባት መልሱ የጠፋው እግዚአብሔርን ስላልተናገረን ሳይሆን እናንተ ዝም ብላችሁ ስላልሰማችሁ ሊሆን ይችላል። ልባችሁ በጭንቀትና በሐሳብ ሲጮህ እግዚአብሔርን ረቂቅ ድምፅ መስማት አትችሉ። ዝምታ ነፍሳችንን ወደ ሰማይ ራዲዮ ሞገድ የምናስተካክልበት ብቸኛው መንገድ ነው። ለማጠቃለል ያህል ዝምታ ባዶነት አይደለም፣ ጥበብ ነው። ዛሬ የምሰጣችሁ የቤት ስራ ወይም ሆምወርክ አለ። አንደኛ፣ በዚህ ሳምንት አንድ ሰው ሲያበሳጫችሁ ምንም ከመናገራችሁ በፊት ለ10 ሰከንዶች ዝም በሉ። ሁለተኛ፣ በቀን ውስጥ ለ10 ደቂቃ ስልካችሁን አጥፍታችሁ በጸጥታ ለመቀመጥ ሞክሩ። ሶስተኛ፣ ከመናገራችሁ በፊት ይህ ንግግር የግድ አስፈላጊ ነው ብላችሁ ራሳችሁን ጠይቁ። አስታውሱ፣ ሳይለንት እና ሊስን አንድ ናቸው። ጥበብ እንዲገባችሁ ዝም በሉ። ዝም ስትሉ ትሰማላችሁ።
ይህ ቪዲዮ ከጠቀማችሁ ላይክ እና ሼር አድርጉት። በኮሜንት መስጫው ላይ ዝምታ ለእናንተ ምን ማለት ነው የሚለውን ጻፉልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ክፍል እስክንገናኝ በዝምታ ውስጥ ጥበብን አግኙ። ሰላም ቆዩልኝ።